የእስራኤል ሰማይ በኢራን የእሳት ፍላጻዎች እየታረሰ ነው። ከቴህራን የተኮሱት የሞት መልእክተኞች ግዙፍና አውዳሚ የኢራን ሚሳኤሎች እንደ ዝናብ በእስራኤል ምድር ላይ ያለማቋረጥ እየዘነቡ ይገኛሉ። እነዚህ ሚሳኤሎች ቴልአቪቭን ጨምሮ የተለያዩ የእስራኤል ከተሞችን ወደ ፍርስራሽነትና ወደ ምድር መቃብርነት እየቀየሯቸው እንደሆነ የሚያሳዩ እጅግ አስደንጋጭ ዘገባዎች ከያቅጣጫው እየወጡ ነው። የእስራኤል የአየር ጥቃት መከላከያ ሳይረኖች በየቦታው እያስገመገሙ ነው። የፍርሃትና የሽብር ድባብ ሀገሪቱን ሙሉ በሙሉ ውጧታል። ህዝቡ በከፍተኛ ድንጋጤና ጩኸት ወደ ምድር ቤት መሸሸጊያዎች እየተራወጠም ይገኛል። ይህ ተራ የጦርነት ትዕይንት አይደለም። ይህ ከባለፈው ሚያዝያ ወር የተኩስ አቁም ስምምነት ወዲህ ታይቶም ተሰምቶም የማይታወቅ እስራኤልን በመቃብር አፋፍ ላይ ያቆመና መላውን ዓለም በድንጋጤ ያርበደበደ አደገኛ የጥቃት ማዕበል ነው። በእስራኤል ሰማይ ላይ የታየው ትዕይንት የዓለምን መጨረሻ የሚያስታውስ እጅግ አስፈሪ ክስተትም ይመስላል። የእስራኤል ጦር ባወጣው መግለጫ እንዳስታወቀው ከኢራን የተተኮሱት በርካታ የሚሳኤል ማዕበሎች የአገሪቱን ሰማይ ሰንጥቀው በመግባት መካከለኛውንና ደቡባዊውን የእስራኤል ክፍል በከፍተኛ የፍንዳታ ድምፅ አናውጠውታል። ይህ አደገኛና ቀጠናውን ወደ አመድነት ሊቀይር የሚችል የኢራን እርምጃ የመጣው ቴህራን እስራኤል በቤሩት ላይ ለፈጸመችው አዲስ ጥቃት ፈጣንና አውዳሚ አጸፋዊ ምላሽ እንደምትሰጥ ባስጠነቀቀች በሰዓታት ልዩነት ውስጥ ነው። ባለፈው ሚያዝያ 8 በኢራን በእስራኤልና በአሜሪካ መካከል የተኩስ አቁም ስምምነት ተደርጎ የነበረ ቢሆንም የስምምነት ወደ ዘላቂ ሰላም ሊቀየር ባለመቻሉ እነሆ ዛሬ መካከለኛው ምስራቅ ወደ ከፋ የደም መፋሰስ ተመልሷል። ይህ የመካከለኛው ምስራቅ ጦርነት 100ኛ ቀኑን ባስቆጠረበት በዚህ እጅግ አስጨናቂ ወቅት የእሁዱ የኢራን የሚሳኤል ዝናብ ቀሪውን የሰላም ተስፋ ሙሉ በሙሉ ያጨለመና ወደ ለየለት እልቂት የሚያመራም ሆኗል። የሰላም በሮች ተዘግተዋል። የጦርነት ነጋሪት በከፍተኛ ድምፅ እየተመታ ነው። ይህ የኢራን ጥቃት ምን ያህል አደገኛ እንደሆነ የሚያሳየው አንዱና ትልቁ ማሳያም ሚሳኤሎቹ ያነጣጠሩበት ኢላማ ነው። ዛሬ ጠዋት ላይ እስራኤል እንዳስታወቀችው ከኢራን የተተኮሱት አውዳሚ ሚሳኤሎች አቅጣጫቸውን ያደረጉት ወደ ደቡባዊ እስራኤል በተለይም በዲሞናና አራድ ከተሞች አቅራቢያ ነው። ይህ እጅግ አደገኛ እርምጃ ዲሞና ዝም ብላ ከተማ አይደለችም። ይህች በረሃማ ከተማ እንደ አውሮፓውያኑ አቆጣጠር በ1958 የተከፈተውንና የእስራኤልን ዋነኛ የኒውክሌር ምርምር ማዕከል አቅፋ የያዘች ስትራቴጂካዊ ቦታ ናት። ምንም እንኳን የእስራኤል መሪዎች የኒውክሌር ጦር መሳሪያ እንዳላቸው በይፋ ባያረጋግጡም ወይም ባያስተባብሉትም ዓለም ግን እስራኤል የኒውክሌር ባለቤት መሆኗን ጠንቅቆ ያውቃል። እናም ኢራን ሚሳኤሎቿን ወደዚህ የኒውክሌር ጣቢያ አካባቢ መተኮሷ እስራኤልን ብቻ ሳይሆን መላውን ቀጠና ወደ ራዲዮ አክቲቭ አመድነት ሊቀይር የሚችል ከባድ መልእክት ያስተላለፈችበት መሆኑን የጦርነት ተንታኞች በከፍተኛ ስጋት እየተናገሩ ነው። ባለፈው ዙር ግጭትም ኢራን በዚያ አካባቢ ላይ ጥቃት አድርሳ ከ2 ደርዘን በላይ ሰዎችን ማቁሰሏ አይዘነጋም። አሁን ደግሞ የከፋ ጥቃት ለማድረስ አቅዳለች። የሁሉ ሰዓት ከሰማይ እንዲዘንብ መነሻውም የእስራኤል ድንገተኛ እርምጃ ነበር። እሁድ ዕለት የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ጽሕፈት ቤት አንድ መግለጫ አውጥቶ ነበር። መግለጫውም የእስራኤል ጦር ሄዝቦላህና እስራኤል ግዛት ለተኮሰው ጥቃት አጸፋውን ለመመለስ በቤሩት ዳህዬ ዲስትሪክት የሚገኘውን የሚሊሻዎቹን የእዝ ማዕከል መደብደቡን የሚያበስር ነበር። የሊባኖስ ጤና ጥበቃ ሚኒስቴር እንዳስታወቀውም በዚህ የእስራኤል ፈጣን የአየር ጥቃት 2 ሰዎች ሲሞቱ 23 ደግሞ መቁሰላቸው ተነግሯል። እስራኤል ከዚህ ቀደም ሄዝቦላህ በሰሜን እስራኤል ላይ ጥቃት ካደረሰ ቤሩትን አፈርድሜ እንደምታበላት አስጠንቅቃ ነበር። ሄዝቦላህ በበኩሉ ጠዋት ላይ በእስራኤል የጦር ሰፈሮች ላይ ሚሳኤሎችንና አጥፍቶ ጠፊ ድሮኖችን መተኮሱን አረጋግጧል። ኢራን ደግሞ ማንኛውም ጦርነቱን በዘላቂነት የማቆም ስምምነት በሊባኖስ ያለውንም ጦርነት አብሮ ማስቆም አለበት የሚል ጽኑና የማይናወጥ አቋም አላት። በእስራኤልና በኢራን በሚደገፈው ሄዝቦላህ መካከል ያለው ጦርነት እስካልቆመ ድረስ ኢራን በቤሩት ላይ የሚፈጸም ማንኛውም አዲስ ጥቃት ጦርነቱን ሙሉ በሙሉ ወደ ነበረበት ይመልሰዋል ስትል አስጠንቅቃም ነበር።
እንዳለችውም አደረገች። ቃሏን አጥፋ የሞት ዝናብ በእስራኤል ላይ ያዘነበች። ይህ የጦርነት መባባስ አሜሪካ ውስጥም ከፍተኛ የፖለቲካ ማዕበል ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን አዲስ ጦርነት አስመልክቶ ጠንካራ ምላሽ ሰጥቷል። ትራምፕ ወደ ነጩ ቤተ መንግስት ከተመለሱ በኋላ በተደጋጋሚ የሚናገሯቸው ንግግር እጅግ አስገራሚ መሆናቸው ይታወቃል። ነገር ግን አሁን ከኢራን ጋር የጀመረው አዲስ ጦርነት ይህን ቃላቸውን እያፈረሰን የሚለው ትችት ትራምፕ ሙሉ በሙሉ አጣጥለውታል። እሁድ ዕለት በኤንቢሲ ቴሌቪዥን ላይ በሰጡት ቃለ ምልልስ ትራምፕ ሲናገሩ በመጀመሪያ ደረጃ ጦርነት አይኖርም ብዬ 100% ዋስትና አልሰጠሁም። ዋስትና የሚሰጥ ቢሆን ኖሮ ለምን በዓለም ላይ በጣም ጠንካራ የሆነውን ጦር ገነባ ነበር በማለት ጠንከር ያለ ምላሽ ሰጥተዋል። በዚሁ ቃለ ምልልሳቸው ለሪፐብሊካን አጋሮቻቸው ካሳ ይከፈልበት የነበረውና አሁን የተሰረዘውን የ1.8 ቢሊዮን ዶላር ፈንድ እየተከላከሉ ሲሆን በካሊፎርኒያ የድምፅ ቆጠራ ላይ ማጭበርበር ተፈጽሟል የሚለውን ክሳቸውንም ደግመዋል። ቃለ ምልልሱ ገና በተረጋጋ መንፈስ አልተጠናቀቀም። ጋዜጠኛዋ ክሪስቲን ዌልከር ጠንከር ያሉ ጥያቄዎችን ስታነሳባቸው ትራምፕ በከፍተኛ ሁኔታ ተበሳጭተው ቃለ ምልልሱን በድንገት አቋርጠው ወጥተዋል። ነገር ግን ትራምፕ ከዚህ የኢራን ጥቃት በኋላ በወሰዱት ፈጣንና ያልተጠበቀ እርምጃ ለእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ጥብቅና የማያዳግም ትዕዛዝ አስተላልፈዋል። ትራምፕ ለአክሲዮስ ሚዲያ እንደተናገሩት አሁን ወዲያውኑ ለኔታንያሁ ደውዬ በኢራን ላይ ምንም አይነት ያጸፋ እርምጃ እንዳይወሰድ እነግረዋለሁ ብለዋል። ትራምፕ አክለውም እያንዳንዳቸው ተዝናንተውበታል። እስራኤል የራሷን ጥቃት ፈጽማለች፣ ኢራንም የራሷን